ሰላም ሰላም ጓደኞቼ እንኳን በደህና መጣችሁ። ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እንግዲህ ለፊታችን ለፀጉራችን የሚስማማንን ብዙም ወጪ ሳናወጣ የምንጠቀምበትን ዘይት ነው ይዤላችሁ የቀረብኩት የመጣሁት ማለት ነው። እንግዲህ እኔ ይህንን ዘይት ከማግኘቴ በፊት እዚህ ጋር የምታዩትን ፕሮዳክቶች ብዙ ጊዜ እጠቀማለሁ። አንዱን ጀምራለሁ ተዋለሁ፣ ይስማማኝ አይስማማኝ አላቅም። ባየዋቸው ቁጥር እገዛቸዋለሁ፣ ይመጣሉ። ከዛ ደግሞ አይስማሙኝም እተዋቸዋለሁ ማለት ነው። ክሬም ይሆናል፣ ኦይሎች ይሆናሉ። ብዙ በቃ መሞከሪያ ነው የሆነው ቆዳዬም ፀጉሬም ብትሉ ማለት ነውና ምንም የሚቀረኝ ነገር የለም። ሁሉንም እሰበስባለሁኝ። እንግዲህ በመጨረሻ አንድ ጠቃሚ ዘይት አግኝቻለሁ። ስለዚህ ከነዚህ ሁሉ ኬሚካሎች ማለት ይቻላል ፀጉሬም ቆዳዬም አርፏል። እናንተም ደግሞ ገዝታችሁ እንድትጠቀሙ አበረታታችኋለሁኝ። ለቅባታማ ለደረቅና ለኮምቢኔሽን ቆዳ ይሆናል። ለፀጉርም ደግሞ ለሁሉም አይነት ፀጉር ይሆናል ማለት ነውና እዚህ ጋር እንግዲህ ባዮ ኦይል አለ፣ ካስተር አለ፣ ዳክስ ቅባት ብትሉ፣ የሬት የፊት ማክስ ብትሉ እና የኮሪያኖች የፊት የሩዝ ክሬምም አለ። ይህንን ሁሉ ሞክሬዋለሁኝ። ነገር ግን በፊቴም ሆነ በፀጉሬ ላይ ይሄ ነው የሚባል ውጤታማ ለውጥ አላየውም ማለት ነው። ነገር ግን ይሄንን ፓራሹት ኮኮናት ኦይል ካገኘሁኝ በኋላ ግን እነዚህን ሁሉ አቮይድ አድርጊያቸው ትቻቸው ወደዚህ ሽፍት አድርጊያለሁ ማለት ነው። እንግዲህ ኢን ኦል ዋን በሉት እንግዲህ ሁሉንም በአንድ የምታገኙበት እግዚአብሔር ለሰው ልጆች ለኛ ይጠቅማል ብሎ የፈጠረልን የተፈጥሮ ኮኮናት ኦይል ነው። እንግዲህ ብዙ ነጋዴዎች ለገንዘብ ብለው ብዙን ነገር ሊቀይጡት ይችላሉ። ይሄኛው ግን ከአስተሻሸጉ ጀምሮ በጣም የህንዶች ጠቃሚ ዘይት ነው። እንግዲህ እዚህ ጋር ማስታወቂያ አይደለም የምሰራው፣ ተጠቅሜ እኔ ትርፋማ ስለሆንኩበት ነው ማለት ነው። ፀጉር ያበዛል፣ ያወፍራል። ለፊታችን ቆዳ ደግሞ በጣም ጥቁረት ካለ ያነሳል፣ ቆዳችንን ያወፍረዋል። በጣም ብዙ ጥቅም ስላየሁበት ነው እንድትሞክሩት ወደ እናንተ ይዤ የመጣሁት። እንግዲህ እኔ ብዙ ጊዜ እየጨረስኩኝ እገዛዋለሁ። በመሀል ግን ጨርሼ ሄጄ ልገዛ ስል ካለቀ ሌላ አይነት ኮኮናት ኦይል አመጣለሁ። ነገር ግን እንደሱ ያለ ሽታ እንደሱ ያለ ጥቅም አላገኝባቸውም። ለምን መሰላችሁ? ኦሪጂናል ስላልሆኑ ማለት ነው። እና ይሄ እንግዲህ ስሙን ይዞ እስካሁን የዘለቀ በህንድ ሀገርም ብራንድ የሆነ ታዋቂ ኮኮናት ዘይት ነው። ስለዚህ እናንተም በአቅራቢያችሁ ካለ መግዛት ትችላላችሁ። አሊያም ደግሞ ኦንላይን ላይ በማዘዝ ወጪውም ትንሽ ስለሆነ ኮስት የሚያደርገው ገዝታችሁ ተጠቀሙት። ቀዝቃዛ ሲሆን ለመጠቀም ይከብዳል። ሙቀት ሲሆን ደግሞ በጠርሙስ ነገር በንጹህ ጠርሙስ አስቀምጣችሁ በንጹህ ማንኪያ በእንጨት ማንኪያ ቢሆን ይመረጣል መጠቀም ነው እላችኋለሁኝ። ጓደኞቼ እንግዲህ የኢንዲያን ፀጉር እናውቃለን። ፀጉራቸውን በብዛት ይህንን ይጠቀሙታል፣ ፊታቸውንም ይቀቡታል። በተጨማሪም ደግሞ ምግብም ያበስሉበታል ማለት ነው። እሳት የመቋቋም ኃይል ስላለው እና ያው ብዙ ስለሚመረት ማለት ነው። ወደኛ ሀገር እንግዲህ ብናስበው ከውጭ ስለሚመጣ ይወደድብናል። ስለዚህ ለጤናም እንግዲህ ጥሩ ነው ማለት ነው ኮኮናት ኦይል። ስለዚህ የጭቃው ቅባትም ኢንዲያን ኸርብ ይላል። እሱም ገዝቼው ነበረ ከኢንዲያን ሱቅ። የጭቃ ቅባት ነው። እሱም አይቀልጥም ፀጉር ላይና በጣም አስቸግሮኝ ነበረ። እሱንም አሁን እንግዲህ አቁሜዋለሁ ማለት ነው። እንግዲህ እናንተ የገዛችሁት ካስተር ኦይል ካላችሁ እኔም እስከምጨርሰው ብዬ ካስተር ኦይል፣ ጆጆባ ኦይል እና ኦሊቭ ኦይል አንድ ላይ ደባልቄ ፀጉሬን ከመታጠቤ ከ40-30 ደቂቃ በፊት እሱን እየቀባሁት እያራስኩት ከዛ ሻምፖ ደግሞ ቆዳችንን ብቻ ቀብተን እሽት አድርገን መለቃለቅ ነው ማለት ነው። ፀጉራችን ደግሞ ያው ጠንከር ካለ ኮንዲሽነር ፀጉራችንን ቆዳ ሳይነካ ፀጉራችንን ብቻ ተቀብተን እንግዲህ መለቃለቅ እንችላለን። ከዛ በኋላ ደግሞ በጣም ሳይደርቅብን
ይሄንን ፓራሹት ኦሪጂናል የሆነውን ካስተር ኦይል ኮኮናት ኦይል ይቅርታ መቀባት እንችላለን። እንግዲህ ያኛውን ካጣውት ይሄኛውን ነው የምገዛው። እዚህ ጋርም ደግሞ ሌላ ሺያ በተር ነው። ሺያ በተርም ደግሞ ሞክሬው ምንም ነገር ለውጥ አላየውም በፀጉሬም በቆዳዬም ላይ ማለት ነው። ይሄ ነጭው እዚህ ጋር የምታዩት በቃ ያለው ሺያ በተር ነው። እሱንም 13 ዩሮ ነው የገዛሁት። ምንም ነገር ለውጥ አላየውበትም። ስለዚህ በቃ ድካም ስለሆነ ትርፉ አቁሜዋለሁ ማለት ነው። ካስተር ኦይል እንኳን ለፀጉራችንም ለቆዳም ጥሩ ለቅንድብም ለሽፋሽትም ጥሩ ስለሆነ እሱን ደባልቀን ከኮኮናት ጋር መጠቀም እንችላለን። እኔ በፊት የገዛው ስላለ ነው ያው ከምታው ደባልቄ ልጨርሰው ብዬ እንጂ ድጋሚ መገዛው አይመስለኝም። ምክንያቱም እሱ ስም ብቻ ብራንድ ብቻ ነው እንጂ ማስታወቂያ ነው እንጂ ማቀው ካስተር ኦይል ጥቅሙን ምንም እስካሁን ለኔ ቆዳ አልተስማማኝም። እናንተም ተስማማችሁ ወይስ አልተስማማችሁም? ካስተር ኦይል እንግዲህ ቤተሰብ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ሌላም ደግሞ ጥቅም ያለው ጥሩ የሆነ ዘይት ክሬም ካለ ለደረቅ ለኮምቢኔሽን ዘይታማ ቆዳ ለሆነ ኮሜንት ላይ ብታስቀምጡ መልካም ነው። ምክንያቱም አንዳችን ከአንዳችን መማማር እንችላለን ማለት ነው። ግዴታ ፊታችንም ሆነ ፀጉራችን የሆነ ነገር ሲሆን ዶክተር ጋር መሄድ ሳይሆን ከወዲሁ ጠቃሚ የሆነ ናቹራል የሆነ ነገር በሱ ትሪት እናድርገው እላለሁኝ። እንግዲህ እናንተም እንደምትጠቀሙ ተስፋ አደርጋለሁ። ምክንያቱም ከዚህ በፊትም ፖስትቼላችሁ ነበረ፣ ብዙዎቻችሁ ተጠቅመንበታል ብላችሁኝ በውስጥ ነግራችሁኛል። ስለዚህ ፓራሹት የሚለው በዚህ ከለር በዚህ ዲዛይን በዚህ እቃ ያለውን ገዝታችሁ እንድትጠቀሙ ኢንካሬጅ አደርጋችኋለሁ፣ አበረታታችኋለሁ። እንግዲህ የኮኮናት ምርት በጣም ብዙ አይነት ነው ያለው እንግዲህና እስካሁን እኔ የተጠቀምኩትና ውጤታማ የሆንኩበት በዚህኛው ብራንድ ነው እላችኋለሁ ቤተሰብ። ስለዚህ ጆጆባ ኦይልም እንግዲህ አንድ የገዝቻለሁ ልጨርሰው ብዬ እንጂ ደግሜ እሱንም የምገዛው አይመስለኝም ማለት ነው። ለፀጉሬም ሆነ ለቆዳዬ ምንም ውጤት አላየሁበትም። ባዮ ኦይልንም እንደዛው። ምክንያቱም ወይ ኦሪጂናል ስላላገኘዋቸው ሊሆን ይችላል፣ አላውቅም። እንግዲህ እናንተም ቤት ውስጥ ባለ ነገር ራሳችሁን ተንከባከቡ፣ ጠብቁ እያልኩኝ የዛሬውን ዝግጅቴን በዚሁ አበቃለሁ። እግዚአብሔር ፈቅዶ ደግሞ ብንኖር በሌላ ጊዜ እስከምንገናኝ እግዚአብሔር ከሁላችንም ጋር ይሁን። አመሰግናለሁ። ቻናሌን መደገፍ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። ባይ ባይ።